ማታ ስልካችሁን ቻርጅ ላይ እየረሳችሁ ለተቸገራችሁ ከዚህ በኋላ እንዳትረሱ እንዴት አድርጋችሁ ማስተካከል እንደምትችሉ አሁን በዚህ ቪዲዮ አሳያችኋለሁ። መጨረሻ ላይ የማሳያችሁ ጽድት ያለች ትሪክ ስላለች እስከ ቪዲዮ መጨረሻ ድረስ አብራችሁ ይሁኑ። ለዚህ አካውንት አዲስ የሆናችሁ ካላችሁ የና አካውንት በቅድሚያ የትኛውም አንድሮይድ ስልካችሁ ላይ ሴቲንግ የምትለው ኦፕሽን አለች። ሴቲንግ የምትለው ኦፕሽን አንድ ጊዜ ክሊክ አድርገናት እንገባለን። እቺን ሴቲንግ የምትለው ኦፕሽን አንድ ጊዜ ክሊክ አድርገናት ከገባን በኋላ ላይ ወደ ላይ ስክሮል እናረጋታለን። እዚህ ጋር ባትሪ የምትላለች ባትሪ የምትለው አንድ ጊዜ ክሊክ እናደርጋለን። ባትሪ የምትለው አንድ ጊዜ ክሊክ አድርገን በኋላ እዚህ ጋር ባትሪ ሄልዝ የምትላለች ባትሪ ሄልዝ የምትለው አንድ ጊዜ ክሊክ እናደርጋለን። ባትሪ ሄልዝ የምትለው ክሊክ አድርገን በኋላ ባትሪ ፕሮቴክሽን የምትላለች ባትሪ ፕሮቴክሽን የምትለው አንድ ጊዜ ክሊክ እናደርጋለን። ባትሪ ፕሮቴክሽን የምትለው አንድ ጊዜ ክሊክ በምናደርግበት ሰዓት እዚህ ጋር እንደምትመለከቱት ቤዚክ ኤንድ 80% አፐር ሊሚት የምትላለች። ቤዚክ የምትለው ማለት ቻርጀራችሁ 100% በሚሆንበት ሰዓት ላይ ያቆማል ማለት ነው። ልክ ከ100% ወርዶ ወደ 95 ምናምን ከደረሰ በኋላ ድጋሚ ሪቻርጅ ያደርጋል ማለት ነው። 80% የምትለው ማለት ደግሞ 80% ላይ ቻርጀራችሁ በደረሰ ሰዓት ላይ ሊሚት ያደርጋል ማለት ነው። መጨረሻ ላይ ያሳያችሁ ለኮርቹን ቲፕ አሁን ላሳያችሁ። ምን ታደርጋላችሁ ማለት ነው። ይሄንን እንዲህ አይነት ፕሮቴክሽኖችን ከመጠቀማችሁ በፊት ቀለል ያለች ዘዴ ላሳያችሁ። ለምሳሌ አሁን ባክ ብዬ ልውጣ። አሁን እዚህ ጋር እንደምትመለከቱት ምን ጊዜም ቢሆን ስልካችሁ ቻርጅ በሚደረግበት ሰዓት አንድሮይድ የትኛውም ስልክ በ3 እና በ4 ሰዓት ኢንተርቫል ስለሚሞላ ምን ታደርጋላችሁ? ስልካችሁን ቻርጅ ባደረጋችሁት ሰዓት ላይ አላርም ትሞላላችሁ። አላርም የምትሞሉት ምንድነው? ወደፊት ወደ 2 ወይም ወደ 3 ሰዓት ቆጥራችሁ አላርም ትሞላላችሁ። ለምሳሌ ስልካችሁን ቻርጅ አድርጋችሁ 3 ሰዓት ከሆነ እናንተ 6 ሰዓት ላይ ለመነሳት አላርም ትሞላላችሁ ማለት ነው። ልክ 6 ሰዓት ላይ ለመነሳት አላርም በምትሞሉበት ሰዓት ላይ የእናንተ አላርም 6 ሰዓት ሲሆን ይጮሃል። የዛን ሰዓት ስልካችሁም የደረሰበትን ፐርሰንት ያላችሁ ኦሬዲ ወይንም ሞልቶም ሊሆን ስለሚችል እንዲህ አይነት ትሪኮችን ተጠቅሙ የባትሪያችሁን ላይፍ ታደጉ ማለት ፈልጋለሁ። እዚህ አካውንት አዲስ የሆናችሁ ካላችሁ ይሄንን አካውንት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ፒስ። ይመቻችሁ።